በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት መዝሙር 38 ከመጀመሪያው እስከ ፍጻሜው። እቤ አዕቅብ አፉየ ከመ ይሳት በልሳኔ። መዝሙረኛው ዳዊት ይህንን በሳኦል ጊዜ ገና ወደ መንበሩ ሳይቀመጥ እየተንከራተተ ባለበት ወቅት የተናገረው ነው። ስለ ራሱ ነው የተናገረው። ሲሞን ኢያሶን ሳኦል ሊገልህ መጣ ባሉኝ ጊዜ ምነው እኔስ እንዳልል አንደበቴን እጠብቃለሁ ይላል። ሲሞን ኢያሶን የሚባሉ ከሳኦል ወገንም ነን የሚሉ ከዳዊት ወገንም ነን የሚሉ ሳኦልን ሲያገኙት ስለ ዳዊት ክፉ ነገር ድክመት የሚናገሩ፣ ዳዊትን ሲያገኙት ስለ ሳኦል ክፉ ነገር ድክመት ውድቀት የሚያወሩ፣ ከሁሉም አይቅርብን የሚሉ አስመሳዮች ናቸው እና ዳዊትን ሂደው ሳኦል መጣልህ ሊገልህ መጣልህ እንዲያርግ እያሉ ወዳጅ መስለው እያስመሰሉ በተናገሩ ጊዜ እሱ ግን አውቆባቸው ሊሆን ይችላል እያለ ዝም ብሏቸዋልና እቤ አዕቅብ አፉየ ከመ ይሳት በልሳኔ። እኔስ እንዳደለው እኔስ ጀግና አይደለው እንዳልል አንደበቴን ጠበቅኩ በትዕቢት እንዳልወጠር ይልናል መዝሙረኛው ዳዊት። ወአንበርኩ አቃቤ ለአፉየ ሶበ ይትቃወሙኒ ኃጥአን ቅድሜ። ሲሞን ኢያሶን ሳኦል ሊገልህ መጣ እያሉ በተናገሩኝ ጊዜ አንበርኩ አቃቤ ለአፉየ ትዕግስትን ለአንደበቴ ገንዘብ አደረግኩ ይላል። ተጸመምኩ ወአትሐትኩ ርእሴየ ሳኦል ሊገልህ መጣ ባሉኝ ጊዜም ዝም አልሁ ራሴን ዝቅ አደረግኩ ይላል። ወአርመምኩ ለሰናይ ለክፉ ነገር ዝምታ አለና ለበጎ ነገር ዝም አልሁ ይላል። አንደበት ከባድ ናት። ማቆጣጠር ያልቻለ ሰው አንደበቱን በጣም ከባድ ነው። ያዕቆብ ሐዋርያውም በመልእክቱ ወልሳንኒ እሳት ይእቲ ለዓለም ዘአመፃ ወናሁ ልሳንኒ ንስቲት ተፈጥረት ውስተ ነፍስትነ ወታረምጾ ለሥጋነ ወትሎሉ ክቡተ ፍጥረተ ወታውኢ እምገሃነም ይለናል። አንደበት እሳት ነው። አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል። ስጋን ሁሉ ያሳድፋልና የፍጥረትንም ሩጫ ያቃጥላል፣ በገሃነም ያቃጥላል። ከገሃነም ሁሉ ያቃጥላል ተብሎ እምገሃነም ከገሃነም ይልቅ የሚያቃጥል ተብሎ ተነግሯል። አንደበት ማለት ነው። ስለዚህ መዝሙረኛ ዳዊት የአንደበትን ክፋት ስላወቀ ምን ይለናል? ወአርመምኩ ለሰናይ ለበጎ ነገር ዝም አልኩ ይላል። ለክፉ ነገር ዝም ማለት አለ። ሃይማኖትን መመስከር ሲገባ፣ እውነትን መናገር ሲገባ፣ ማስተማር ሲገባ፣ ይህን ሁሉ ማድረግ እየተቻለ ዝም ማለት እያወቁ ማጥፋት ማለት ነው። ቤተ ክርስቲያናችንም ሀገራችንም የምትታመሰው እና ችግር ውስጥ የገባ ነው። የሚያውቁ ሰዎች፣ መናገር ያለባቸው ሰዎች ዝም ብለው አደርባይ ሲሆኑ፣ ሌሎች ሰዎች ወጥተው ተናጋሪ ሲሆኑ ችግር ይፈጠራል ማለት ነው። ስለዚህ ለመልካሙ ለሰናዩ ነገር ዝም አልኩኝ። ወተሐደሰኒ ቁስሌ መከራዬም ግን ጸናብኝ። መከራው ጸንቶበትም መናገሩ የሚያመጣው መልካም ነገር ስላለ ዝም አልኩ ይላል። ወሞቀኒ ልቤ በውስጤ በሰውነቴ ውስጥ ያለ ልቡናዬ ጋል አለብኝ፣ ተናደደብኝ። ተናገር አለኝ ይላል። ዝም የሚል ሰው ዝም ብሎ እንዲሁ ስሜት የማይሰማው ሆኖ አይደለም። ተናገር የሚላለው ከውስጥ የሚወጣ እንደ እንፋሎት የሚያንገበግብ በጣም እንደ እሳት የሚርገበገብ ከባድ ነገር አለ፣ ነበልባል አለ። ተናገር የሚል ያንን ሁሉ መታገስ መቻል ነው። ቅዱሳን የሚያሰኛቸው ከውስጣቸው የሚጋፋቸውን የሥጋ ስሜት ሁሉ መቋቋም መቻላቸው ነው። ወነደ እሳት ማነቦቴ ተሰቻ የተናገርኩትም እንደ እሳት ያቃጥላል ያለ ቅድም እንደተናገረው ያዕቆብ እንደተናገረው ያዕቆብ መልእክት ምዕራፍ 3 ላይ ልሳንኒ እሳት ይእቲ ለዓለም ዘአመፃ ወናሁ ልሳንኒ ተፈጥረ ውስተ ነፍስትነ ወታረምጾ ለሥጋነ ስጋችን ታቃጥለዋለች ብሎ እንደተናገረው ያዕቆብ ምዕራፍ 3 ከቁጥር 6 ላይ እዚህም ላይ ምን ይለናል መዝሙረኛው ዳዊት? ወሞቀኒ ልቤ በውስጤ በልቡናዬ ውስጥ ወነደ እሳት ማንበቦቴ ከንግግር የተነሳ እንደ እሳት ነደደ ይላል ንግግሩን። ወእቤ በልሳኔ ነገረን ይዞ ደሃሪቴ በልቡና ያስቤ ይህ ሁሉ መከራ የሚደርስብኝ ፍጻሜ መቼ ነው ይላል። ማማረሩ ነው። እንደ እሳት ወጣ እያለ እየተናገረው የመጣውን ይናገራል። ምንት ማንቱ ሁልቆ ለሞይሌ የዘመኔ ቁጥርስ ምንድን ነው? ከመአይምር ለምንት ዲሃራነ እኔ ከመንገስ ወደ ኋላ የቀረሁት ለምንድን ነው? ተነግሳለህ ብለህ ነበር ታልከይ በኋላ ግን ይሄው 7 ዓመት ሙሉ እየተንከራተትኩ ነው።
ዋሻ ለዋሻ ፎርክታ ለፎርክታ አንዴ በአሕዛብ ምድር አንዴ በዚህ በድኩላውና በቀበሮ ምድር ሁሉ እንከራተታለሁ እና እስከ መቼ ነው እያለ እግዚአብሔርን የሚጠይቅ ሆነ። ናሁ ብሎያተ ረሳይኮን ለመዋይሌ እነሆ 40 ዘመን እንግዲህ እየሆነኝ ነው። ከመንግስት ወደ ኋላ ለምን እላለሁ? አታነግሰኝና አላርፍምን? ይህን ሁሉ መከራ የምቀበለው ተነግሳለህ፣ ህዝቤን ትጠብቃለህ ብለኸኝ አይደለምን? እያለ ይጠይቃል እግዚአብሔርን። ወአካሌኒ ወኢከመ ምንት በቅድሜከ እንኳን መንግስቴ ሰውነቴ ባንተ ዘንድ ምንም ነገር ነው። ስለዚህ የዘመኔን ፍጻሜ ንገረኝ፣ የዘመኔን ልክ ምን ያህል እንደሆነ 70 ዘመን ነው ከሆነም እሱን ንገረኝ። ስለዚህ ከሞት በኋላ ምን እላለሁ? የማይገባ ሰው የማይገባ አይደለም ሆኖ። ስለዚህ እነሆ ዘመኖችን ሁሉ በመከራ ተፈጽመው በአንተ ዘንድ መንግስቴም ሰውነቴም ባዶ ነው፣ ከንቱ ነው። ነገር ግን ለመንግስት በቃለህ ብለኸኛልና ለዚያ አብቃኝ እያለ ይጠይቀዋል። ወባሕቱ ከንቱ ኩሉ ደቂቀ እጓለ እመሕያው ነገር ግን ኢምንት እኔ ብቻ አይደለሁም፣ ሰው ሁሉ ኢምንት ነው። የሰው ልጅ ኢምንት ነው። በተፈጥሮ ከመላእክት ከፍ ብሎ ክብር ተሰጥቶታል፣ በክብር ማለት ነው። ነገር ግን በኃይል በእውቀት ደግሞ ከመላእክት ያንሳል። በእውቀትም ደግሞ ከመላእክት የበለጡ ደግሞ በተለይ በአዲስ ኪዳን ከመላእክት የሚበልጡ ደግሞ ቅዱሳንም ደግሞ ተሰጥተዋል። አምላክ መሆን መቻል ይሄ ሰው ከመላእክት የሚያስበልጠው ነገር ነው። በእውቀት እግዚአብሔርን ይመስላል። ይሄ ሱታፌ አምላካዊ የምንለው ከእግዚአብሔር ጋር ሱታፌ ማድረግ በዚያ መላእክትም በራሳቸው መንገድ ሱታፌ የሚያደርጉበት በተልኳቸው አለ። ነገር ግን መላእክት በኃይል ይበልጣሉ፣ በክብር ደግሞ የሰው ልጅ ይበልጣሉ። የሰው ልጅ በክብር ይብለጡ እንጂ ግን አፈር፣ ውሃ፣ እሳት፣ ነፋስ እነዚህ ሲለያዩ ትቢያ የሚሆን ነው። እንደ አፈር እንደ ትቢያ እንደ ውሃ የሚበተን ነው ማለት። ስለዚህ ሰው ሁሉ ከንቱ ነው ይላል። መላእክት ሞት የለባቸውም፣ የሰው ልጅ ግን ሞት አለበት። ሞቱ ግን ለጥቅም ሆኖ የተሰጠው ነው። ያ ማለት ነው አዳም በበደለ ጊዜ የማይሞት ቢሆን ኑሮ እንደ ሰይጣን የማይሞት ምውት ሆኖ ይኖር ነበረ፣ ሕያው ምውት ሆኖ ይኖር ነበረ። ስለዚህ እሱ እንዳይሆንበት እግዚአብሔር የሰው ልጅ ሟች ፈራሽ በስባሽ ስጋን ሰጠው። ከበደለ በኋላ ሞተ፣ ፈረሰ፣ በሰበሰ። በሞቱ ለሞት ደምሰሶ እንደተባለ ክርስቶስ ያን የሚሞተውን ስጋ ገንዘቡ አድርጎ ሞተ፣ መፈረስ መበስበስን አጠፋ፣ ሞትና መቃብርን አጥፍቶ ተነሳለት። መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነሳ። በኋላ ምድር ተከፈች፣ ተዘጊ መባል ሳይጠበቅባት እግዚአብሔር ባዘዛት ጊዜ የሰው ልጆችን ከመቃብር የምታወጣ አደረጋ። ስለዚህ የሰው ልጅ ክብር አደረጋ። ስለዚህ ሞት የሰው ልጅ ለክብሩ የተሰጠ ነው፣ ግን የሰው ልጅ ከንቱ ነው የሚለውን መዝሙረኛው ዳዊት ይናገራል። ወከመ ጽላሎት ያንሶሱ ኩሉ ሰብ እንደ ጥላ ይመላለሳል። ጥላ ጠዋት 70-80 ክንድ ይሆናል። በቀትር ጊዜ ግን ከዚህ ገባ አይባልም። ስለዚህ የሰውም እድሜውም ዘመኑም ክብሩም ከዚህ ገባ ሳይባል እንዲሁ እንደ ትቢያ በኖ እንደ ተኖ ይጠፋል ማለት ነው። ወክባይቱ ከንቱ የታወቁ ነገር ግን ዘመናቸውም ሁሉ ነገራቸውም እንደ ጥላ የሚሆን ሆኖ ሳለ እንክበር፣ እናኖር፣ እናስቀምጥ፣ እንቆጥብ ይላሉ። ኤክስትራቫጋንሲ ነው፣ ሴቪንግ መለማመድ አለብን ይላሉ። ሰው እውነት ነው፣ ይቆጥብ፣ ግድ የለም። ነገር ግን ምጽዋትን ንቆ ለሰው መስጠት ያለበትን ንቆ በሚሊየን የሚቆጠር ገንዘብ ባንክ አካውንት አስቀምጦ ለማይረባ ለማይጠቅም ስራ ሲውል እርሱ አውጥቶ ሀብታም ያደረገው እግዚአብሔር ነዳያንን ሊያበላበት፣ ሊያጠጣበት፣ ሊያጠግብበት፣ የተቸገሩትን ሊረዳበት ነበር፣ ሰው ሊቀጥርበት ነበረ። ነገር ግን እርሱ ገንዘቡን እንደ ጣዖት አስቀምጦ የሚንከባከበው ሆነ ማለት ነው። ስለዚህ በከንቱ ይታወካል። ገንዘብ ከንቱ ነገር ነው፣ በእሱ አትታወኩ ይለናል። ይዘግቡ ወያምሩ ለዚያ ያስተጋቡ በጎታ በአሁኑ በባንክ በተለያዩ የባንክ ሲስተሞች ሁሉ ያስቀምጣል ሰው። ነገር ግን ያ ሁሉ ማስቀመጡ ገንዘቡን እንኳን ልኩን አያውቀውም። በቢሊየን በምናም በተለያየ ሀብት ደረጃ ያሉ ሰዎች የገንዘብ ልካቸውን አያውቁትም። በኋላ ማን እንደሚበላው አያውቁትም። በቃ ከሞቱ በኋላ እንዲሆን ሆኖ ይቀራል ማለት ነው። ስለዚህ የማይበሉት የማይጠጡትን ገንዘብ እሱን በመሰብሰብ ይጨነቃሉ፣ በከንቱ ይታወካሉ ማለት ነው። በከንቱ ወኢዜኒ መኑ ተስፋ ያኮኑ እግዚአብሔር። ዳዊት ግን እንዲህ ይላል፣ አሁን ሳለኝ ታየማይን ማን ነው? እግዚአብሔር አይደለምን? ገንዘብ በማስቀመጥ አይምሮዬን አላውክም እያለን ነው። ያ ማለት እንግዲህ ሰው አይስራ፣ ገንዘብ አይሰብስብ ማለት አይደለም። ይሰብስብ፣ ይስራ፣ ላውን ጠብ አድርጎ ይድከም፣ ግን አይስረቅ። ግን ገንዘቡ እንደ ጣዖት አስቀምጦ አያምልከው። ለሰው መርዳት የሚገባውን ነገር ሳይረዳ አይቅር። ጉባኤ ቤቶችን መገንባት፣ ገዳማትን ራሳቸው እንዲችሉ ማድረግ፣ ጉባኤ ቤቶች ራሳቸው እንዲችሉ ማድረግ ሲገባው ያንን ከማድረግን ወደ ኋላ አይበል። ይህ ከንቱ ነገር ነው፣ በከንቱ መታወክ ነው። ወትዕግስቴኒ እምኀቤ ከውቱ፣ ትዕግስቴም በአንተ ዘንድ ይደረግልኛል። ወእምኩሉ ኃጢአቴ አዳንከኒ፣ ኃጢአት ሰርቼ ካገኘኝ መከራ ሁሉ አንተ አዳንከኝ። ወረሰይከኒ ጸለተ ለአብዳን፣ እስከዚያው ድረስ ግን የነ ሳኦል መዘበቻ አደረከኝ። እነ ሳሚ ወልደ ጌራም እንዲዘብቱብኝ አደረከኝ።
ይህም ደግሞ ለእኔ ለበጎ ያደረግከው ነው። ተጸመምኩ ወይ ከሰትኩ አፎይ ሲሞን ኢያሶን ሊገድልህ ሳኦል ሊገድልህ መጣ እያሉ በተናገሩኝ ጊዜ ዝም አልሁ። እስም አንተ ፈጠርከኒ፣ አንተ እጉሰ ባህሪ አድርገህ ፈጥረኸኛልና። ትዕግስተኛ ዳዊት እጉሰ ባህሪ ነው። እጉስ ማለት ታገሰ። እጉስ ውስጠ ዘር ሆኖ ታጋሽ ማለት ነው። ስለዚህ ታጋሽ ጠባዬ ታጋሽ እንደሆነ አድርገህ ፈጥረኸኛልና እያለ ነው። አርህቅ እምኔ መቅሰፍተከ መዓተን ሁሉ ከኔ ያርቅልኝ። እስመ እምጽናዕዴከ ሀለቁ አነ ከእደማተ ጽናት የተነሳ በመከራው ተፈጽሜያለሁ፣ መከራው ጸንቶብኛል። በተግሣጽከ በእንተ ኃጢአቱ ተዛለፍኮ ለሰብ ፈርደህ ዳዊትን ስለ ኃጢአቱ ዘለፍከው። ዳዊትን በኃጢአቱ ዘለፍከው የሚለው እነ ሲሞን ኢያሶን በተመጻደቁበት ጊዜ እያስመሰሉ በመጡበት ጊዜ ያን እያወቀ ታግሷል። እነ ሳሙኤል ለጌራ በሰደቡት ጊዜ ታግሷል። ስለዚህም ሁሉ ስለ ኃጢአቴ ነው የዘለፍከኝ እያለ ነው የሚናገረው እንጂ ግለሰቦቹ ሰደቡኝ እያለ አይደለም የሚናገረው። ምክንያቱም እነሱም ይሁዲዎች ናቸው፣ በእግዚአብሔር የሚያምኑ ናቸው፣ እሱም በእግዚአብሔር የሚያምን ነው። ስለዚህ በእግዚአብሔር የሚያምን የቤተ ክርስቲያን ሰው የሆነ ሲሰድበን እግዚአብሔር እንግዲህ ዘለፈው ብሎ ነው የሚታለፈው እንጂ በወንድም ላይ መቆጣት፣ በወንድም ላይ ሰይፍ ማንሳት፣ ወንድምን መበቀል ይህ ሁሉ ከክርስትና የማይጠበቅ ነው ማለት ነው። ወመሰውካ ከመሳሬት ለነፍሱ ሰውነቱን እንደ ሸረሪት አቀለጥካት። ሸረሪት አጥንት ጉልጥምት የላትም። በእሳት የገባች እንደሆነ ቀልጣ ታልቃለች። እሱም ባለመከራ ሆኗል። እንዲሁ እንደ እሳት ውስጥ እንደገባች ሸረሪት አቀለጥከኝ፣ መከራዋ አስጨነቀኝ። ወመሰካ ብሎ ይተረጉማሉ ሊቃውንቱ። እንደ ሸረሪት ድር አቀጠንከኝ ማለት ነው። አቀለጥከኝ፣ አቀጠንከኝ፣ በመከራው አሳለፍከኝ ማለት ነው። ያም ሆነ ያ ወባይቱ ከንቶ የታወቁ ሁሉ ሰብ ነገር ግን እንደ ሸረሪት ድር መሆን ሳለ ሰው ሁሉ እናኖርና እናብዛ በማለት በከንቱ ይታወቃል። ይቅድም ከባለጸጎቹ ጋር አንስቶ የተናገረው ነው። ይዘግቡ እያምሩ ለዚህ ያስተጋቡ ይሰበሰባሉ፣ ለምን እንደሚያሰበሰቡት ግን አያውቁትም እንዳለው ማለት ነው። ወባይቱ ከንቶ የታወቁ ሁሉ ሰብ በዚህ በከንቱ ይታወቃሉ። ስማኒ ጊዜው ጸሎቴ ወሰለቴ ልመናዬን ሁሉ ስማኝ። ወአጽምዓኒ አንብኤ ወይትጸመኒ ቸል አትበለኝ፣ እንባዬንም አድርቅልኝ፣ እንባዬን አብስልኝ፣ ከመከራ ያወጣኝ። እስመ ፈላሲ አነ ውስተ ምድር የሚገርም ቃል እዚህ ላይ ተናገረ። እኔ በምድር ሁሉ ስደተኛ መጻተኛ ተንከራታችሁኛለሁና ወነግድ ከመኩሉ አበወይ እንደ አባቶቼ እንደ አብርሃም እንደ ይስሐቅ እንደ ያዕቆብ መጻተኛ ነኝ። በዚህ ምድር ላይ አንድ ክርስቲያን ሊሆን የሚገባው መጻተኛ ሆኖ መኖር መቻል አለበት። ቤት ሊኖረው ይችላል፣ ሀገር ሊኖረው ይችላል። ነገር ግን እንደ መጻተኛ ሆኖ ነው ማሰብ መቻል ያለበት። ጥሎት እንደሚሞት፣ ጥሎት እንደሚሄድ፣ ሞት እንዳለ፣ የሆነ ችግር ተነስቶ መሰደድ እንዳለ ያን ሁሉ እያሰበ የክርስቶስን ከኢየሩሳሌም ወደ ግብፅ ወደ ኢትዮጵያ መሰደድ፣ የቅዱሳን የእመቤታችንን ስደት፣ የቅዱሳንን ስደት፣ የአብርሃምን ስደት ይህን ሁሉ እያሰበ የሚኖር ከሆነ ወነግድ ከመኩሉ አበወይ እንደ አባቶቼ እንግዳ ነኝ ይላል። ስህተኒ ከማይረፍ ከመከራ ሥጋ ከመከራ ነፍስ ደግሞ አርፍ ዘንድ በመንግስት አሳርፈኝ ይላል። እሱ ለመንግስት ስለነበር እኛ ደግሞ በመንግስተ ሰማያት ነው። አሁን አዲስ ኪዳን ላይ ያለን ሰዎች በምድር ያለው መንግስት አይደለም ያስጨንቀን፣ በሰማይ ያለው መንግስት ነው። በምድር ያለው መንግስት ያስጨንቀን የሚችለው ከክርስትና እንድንወጣ እንደ ዲዮቅልጥያኖስ አይነት እንዳይሆንብን፣ እንደ መክስሚያኖስ አይነት እንዳይሆንብን፣ እንደ ኔሮን ቄሳር አይነት እንዳይሆን፣ ክርስቲያኖችን የሚያጠፋ እንዳይሆንብን ልንጠብቀው ይገባል። ይሄ እውቀት አለን፣ ጉልበት አለን፣ ወታደር መሆን ይቻላል፣ ምሁር መሆን ይቻላል፣ ፖለቲከኛ መሆን ይችላል፣ የቴክኖሎጂ ባለቤት መሆን ይቻላል። በዚያ ሁሉ ግን መሆነን ምን ማድረግ እንችላለን ማለት ነው? እረፍት የተመላባት ሀገር ማድረግ እንችላለን። እችን ሀገራችን ይጠበቅብናል፣ ግዴታችንም ነው። ነገር ግን በዋናነት ግን የምናስበው መንግስተ ሰማያትን ነው። ዘእንበለ እሁር ሀበ ኢይገብእ ሳልሄድ ወደማልመለስበት ወደ ሞት፣ ወደ ሲኦል፣ ወደ ገሃነመ እሳት ሳልሄድ በፊት በንስሐ ከኃጢአቴ ሁሉ አሳርፈኝ ይለናል መዝሙረኛው ዳዊት። መዝሙር 39 ጸኒሐ ጸናሕክዎ ለእግዚአብሔር ይላል። ማንሻ ይሆነናል። ይቆየን። ሐሳብ አስተያየት ካላችሁ ጻፉልን፣ አስቀምጡልን። እናመሰግናለን። ወስብሐት ለእግዚአብሔር። ይቆየን።